ቲያትሪካል አርት ተመርቆ ጋራጅ ሰራተኛ ሆኖ አገልግሏል። የቤት ክራይ መክፈል ተስኖት ቲቪውን ሽጧል። የትራንስፖርት ተቸግሮ 20 ኪሎ ሜትሮችን በእግሩ ተጉዟል። ከዚህ ሁሉ ዝቅታ በኋላ ያ ሁሉ ታልፎ ለመቶዎች የሥራ ዕድል ፈጥሮ በሺህ ለሚቆጠሩ ተስፈኛ ወጣቶች የሥራ ጥርጊያ መንገድ አበጃጅቶ ሜዳውም ፈረሱን መንካችሁ ሲል አስረክቧል። ውድ የቻናላችን ቤተሰቦች በዚህ ቻናል የምንጊዜ ምርጥ የኢትዮጵያ ባለውለታዎችና ዝነኞች ያለፉበት የህይወት ከፍና ዝቅ በተሰማሩበት የሙያ ዘርፍ የሰጡትን አበርክቷቸውና ስኬታቸውን እንተርካለን። ቀጥሎስ የማንን ታሪክ እናጋራችሁ? ሐሳባችሁን ኮሜንት ላይ አጋሩን። ወደ ዛሬው ባለ ታሪካችን ስንመለስ ኮሜዲያንና የሶሻል ሚዲያ ከባድ ሚዛኑ እሸቱ መለሰን እናገኛለን። የተወለደው አዲስ አበባ ቢሆንም ከአባቱ ህልፈት በኋላ ከእናቱና ከእህት ወንድሞቹ ጋር በመሆን የልጅነት እድሜውን አዳማ ነበር ያሳለፈው። በልጅነቱ እናቱን ለመደገፍ የማገዶ እንጨት ሽጧል። በር ላይ ዳቦ መሸጥን ጨምሮ የቀን ሥራ ሰርቶ በልጅነት እድሜው እናቱን አግዟል። የአንደኛ ደረጃ ትምህርቱን በቀድሞ መስፍን ከልካይ በአሁኑ አባቦ ህዝብ ትምህርት ቤት የተከታተለ ሲሆን የሁለተኛ ደረጃ ትምህርቱንም እዛው ባደገበት አዳማ አጠናቋል። የዩኒቨርሲቲ መግቢያ ፈተና ተፈትኖ ጥሩ ውጤት በማምጣት አዲስ አበባ ዩኒቨርሲቲን ተቀላቅሎ በ6 ኪሎ የቲያትሪካል አርትስ ትምህርትን አጠናቋል። የፊልምና የቲያትር ጽሑፍ ጽፎ በጥበቡ መንገድ ረጅም ርቀት ለመግፋት ሞክሯል። ኮሜዲያን እሸቱ የተለያዩ መድረኮችን ከመምራት ባለፈ ፍቅር አያስኮርጅምና የጠበሳ ቀን የተሰኙ 2 ፊልሞች ላይ በዳይሬክቲንግና በትወና ተሳትፏል። አዲስ አበባ እየኖረ ወደ ሚዲያው ለመቅረብ ብዙ ተንገላቷል። ምንም እንኳን ወደ ሚዲያ ለመቅረብ ቢሞክርም የመጀመሪያ ስራውን ያገኘው ግን ህዝብና ቤት ቆጠራ ነበረ። የሶሻል ሚዲያ ተጽዕኖ ፈጣሪና ኮሜዲያን እሸቱ ለሚዲያ የመጀመሪያ ስራው በሆነው በደቦል ሚዲያ ስራ ቢጀምርም ከ9 ወራት በላይ መጓዝ አልቻለም። የቤት ክራይ መክፈል እስኪሳነው ከአዲስ አበባ ለመውጣት ብዙ ታግሏል። ነገሩ በትግል አሉን ሲለው ወደ አዳማ በመመለስ በቲያትር ተመርቆ ጋራጅ ሰርቷል። የነፍስም የስልኩንም ጥሪ በይሁንታ ተቀብሎ ስታንዳፕ ኮሜዲ ለመስራትና መድረክ ለመምራት በድጋሚ ወደ አዲስ አበባ የመመለስን እድል ሲያገኝ ሁለቴ አላሰበም። የቀረበለት የሥራ እድል ግን ረጅም ጊዜ መቆየት ባለመቻሉ ሥራ ለማቆም ተገደደ። የነካው አልሰምር ብሎት ተስፋ ባለመቁረጥ ከእህቱ ባል ጋር አንድ የማስታወቂያ ድርጅት ይከፍታሉ። በዚህ መሃል ነበር በዳይሬክተሯና ኢንተርናሽናል ኤዲተሯ የፊልም ባለሙያ አይዳ አሸናፊ የሚመራው የኛ ሬዲዮ ድራማ ላይ መሳተፍ እድል የገጠመው። በዛ ፕሮግራም ሳይሳቀቅ የሚያኖረው ጥሩ ክፍያ ከማግኘት ባለፈ ታሪክ መስራት ቻለ። የፕሮግራም ዝግጅት፣ ኤዲቲንግ እና የተለያዩ ሚዲያ ዕውቀትን ቀሰመ። ከጓደኞቹ ጋር በመዋጮ ለመኖር የሚከፍለው 150 ብር ብርቅ የሆነበት እሸቱ መስመሩ እየተስተካከለለት ለብቻው ቤት ክራይ መክፈል ቻለ። የኛ የቡድን አባላት ደብረ ማርቆስ የሜዳ አጋጣሚ ገጥሟቸው መድረክ መሪ ሆኖ አብሯቸው ተጓዘ። አብረው የሄዱት በሙሉ ባያምኑትም ደብረ ማርቆስ እንደደረሰ ከተማዋን አሰሰና ለሥራው የሚጠቅመውን መረጃ ሰበሰበ። በማግስቱ 11000 ተመልካች በታደመበት ትልቅ መድረክ ህዝቡን አስደምሞ ከመድረክ ወረደ። ከታዳሚው ባለፈ ያላመኑትን ባልደረቦቹ በየኛ ፕሮጀክት አመራሮችና የፕሮግራሙ ስፖንሰር በነበሩት እንግሊዛውያን ሳይቀር ትልቅ እምነትን አገኘ። የእሸቱ ጉዞ በዚያ አላበቃም። ዘመነ ፍስሐ የተሰኘውን የመጀመሪያ ስታንዳፕ ኮሜዲ 80,000 ብር ወጪ አድርጎ ሰርቷል። የት ነበረን የተሰኘው ሁለተኛው የስታንዳፕ ኮሜዲ ስራውን 45,000 ብር ኢንቨስት አድርጎ ቢሰራም ጠብ ያለ ነገር አልነበረም። ጉዞውን ቀጥሏል። ነግበን የሚል ስታንዳፕ ኮሜዲ ሰርቶ ለአንድ ሾው 100,000 ብር እንዲከፈለው በስራ ያሳመነው እሸቱ ወደ ግቡ የሚያደርሰው መንገድ አሳምሮ ጠራረገ። ኮሜዲያን እሸቱ እነዚህ ሁሉ ውጣ ውረድ በኋላ ነበር በኢቢኤስ ቲቪ የቤተሰብ ጨዋታ አቅራቢ ሆኖ ብቅ ያለው። ከኮሜዲው ባለፈ በቲቪው መጥቶ ብዙ አድናቂዎችን አፍርቷል። የኋላ ኋላ ግን የኢቢኤስ ስራውን አቋርጦ ዶንኪ ቲዩብ የተሰኘው የዩቲዩብ ቻናሉና ስታንዳፕ ኮሜዲው ላይ ትኩረቱን አደረገ። የተለያዩ መድረኮች ላይ ከአንድ ሰዓት በላይ ለሚሆን ጊዜ ለህይወት የቀረቡ ሰው የሚሸቱ ሳቅ የሚያጭሩ ቁም ነገሮችን በስታንዳፕ ኮሜዲ ማቅረቡን ገፋበት። ጎን ለጎን ይህንኑ ስራው በዶንኪ ቲዩብ ለበርካቶች ማጋራቱንም አልተውም። የዩቲዩብ ገጹ ላይ መልከ ብዙ ሰውኛ ጉዳዮች እያነሳ የተከታዮቹን ቁጥር ከፍ
አደረገ። የተለየ ችሎታ ያላቸው ሕፃናት እንግዳ አድርጎ የሚያቀርብበት ድንቅ ልጆች የተሰኘው መሰናዶ በሚሊዮኖች ተወዷል። እሼ ከቤቱ አንቂ አንደበቶች፣ ጀግና መፍጠርና ሌሎች ጠቃሚ ዘውጎችን ጥንቅቅ ባለ ዝግጅት ለህዝብ በሚመጥን መልኩ ለተከታዮች በማድረስ በሚሊዮኖች ልብ ውስጥ ከትሟል። ኮሜዲያን እሸቱ ያለፈበትን የህይወቱ ጣውረድ ሳይሰስት አካፍሏል። ወጌሻን ይዞ በመምጣት ያወቀውን ከማሳወቅ ባለፈ ለብዙሃን ጤነኛ እንጀራ የሚበሉበትን መንገድ ከፍቷል። ለተለያዩ የተራድኦ ድርጅቶች፣ ግለሰቦችና እርዳታ ለሚያስፈልጋቸው የሃይማኖት ተቋማት በሚሊዮን ዶላሮች ተሰብስቦ ክፍተታቸውን እንዲሞላ የአንበሳውን ድርሻ ወስዷል። የጠራ ሁሉ አቤት የሚለው፣ የለመነ ሁላ ፊት የማይነሳው፣ ያንኳኳው በር ሁሉ ወለል ብሎ የሚከፈትለት ኮሜዲያን እሸቱ መለሰ በጥረቱና ዝቅ በማለቱ ዛሬ ቀና ብሎ እንዲራመድ ሆኗል። ሶሻል ሚዲያን በአግባቡ ከተጠቀምነው ለኛም ሆነ ለሚከተለን ማህበረሰብ ምን ያህል ጠቃሚ እንደሆነ ቀድሞ የተገለጠለት እሸቱ በዩቲዩብ ከ3.2 ሚሊዮን በላይ ተከታዮች በማፍራት ግንባር ቀደም ኢትዮጵያዊ ግለሰብ ሲሆን በሌሎች የሶሻል ሚዲያ አውታሮችም ሚሊዮኖች ስብዕናውንና የሚያነሳቸውን ጉዳዮች ወደ ይከተሉታል። ዩቲዩብ ላይ ብቻ ከ150 በላይ የሚሆኑ ቪዲዮዎች እያንዳንዳቸው በሚሊዮኖች ተመልካች አላቸው። ሀገር ውስጥና ከሀገር ውጭ ያሉ በርካታ ድርጅቶችም በሚሰራቸው ፕሮግራሞች እምነታቸውን ጥለው ብዙ ሺና ሚሊዮን ብር አፈሰው ማስታወቂያ ያሰሩታል። ለበርካታ ወጣቶች የሥራ ዕድል በመስጠትም ይታወቃል። ኮሜዲያን እሸቱ ትዳር መስርቶ በልጆች ተባርኳል። ለልጆቹ የሚያስረክባት ኢትዮጵያ ውብና የምታጓጓ እንድትሆን አብዝቶ ልጆች ላይ ይሰራል። ወጣቶችንም ሀገርና የተጣመመ አመለካከትን እንዲያከሙ ወጌሻ ሊያደርጋቸው ይታገላል። አዛውንቶችንም አረሳም። መቄዶንያ ላይ በሰራው ትልቅ ሥራ የብዙ ድኩማንንም ባብሷል። ሰዎች ከፈጣሪያቸው ጋር ያላቸው ግንኙነት ከምንም ነገር በላይ ጠንካራ መሆን እንዳለበት ያምናል። አምኖም ቤተ እምነቶች ሲጎሳቆሉና አንዳች ክፉ ነገር ሲገጥማቸው የበኩሉን ለማዋጣት ምን ያህል ርቀት እንደሚጓዝ ደጋግሞ አስመስክሯል። ይህ ልበቅን መልካም ሐሳቢ ለብዙሃን አርአያ የሆነ ኢትዮጵያዊ ወደፊትም አሁን ካለበት ይበልጥ ከፍ ብሎ በሚያበረክትልን ሰዋዊ ግብሮቹ ቀጥሎ የብዙሃንን እንባ እንዲያብስ ፈጣሪ አብዝቶ ይርዳው። የዛሬው ጉዳያችን በዚህ አበቃን። በዚህ ቻናል የምንጊዜ ምርጥ የኢትዮጵያ ባለውለታዎችና ዝነኞች ያለፉበትን ሕይወት ከፍና ዝቅ በተሰማሩበት ሙያ ዘርፍ የሰጡትን አበርክቶና ስኬታቸውን እንተርካለን። ውድ ቻናላችን ቤተሰቦች ቀጥሎስ የማንን ታሪክ እናጋራችሁ? ሐሳባችሁን በኮሜንት እንድታጋሩን እንጠይቃችኋለን። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ለወዳጆቻችሁ እንድታጋሯቸው በአክብሮት እንጠይቃችኋለን። እስከ ቪዲዮ ፍጻሜ አብራችሁን ስለቆያችሁ ሰብስክራይብ አድርጋችሁ የዚህ ቻናል ቤተሰብ ስለሆናችሁና ቪዲዮውን ላይክ እና ሼር ስላደረጋችሁ ከልብ እናመሰግናለን። ቸር ቆዩን።